በድህነት ተወለደ። በአንዲት ትንሽ የእንግሊዝ መንደር ሄንሪ ሮይስ የሚባል ትንሽ ልጅ በረሃብ በተሞሉ አይኖች ለምግብ ሳይሆን ለተሻለ ህይወት ዓለምን ተመለከተ። ያኔ አላወቀውም ነበር፣ ግን አንድ ቀን ዓለም ስሙን ያውቃል። እስካሁን ከተሰሩት በጣም የቅንጦት መኪኖች ፊት ለፊት የሚቀመጠው ስም ሮልስ ሮይስ። ግን ይሄ ታሪክ ስለ ቅንጦት አይደለም። ህልም ምን ያህል ሊወስዳችሁ እንደሚችል ነው፣ ምንም ነገር ሳይኖራችሁ። ሄንሪ ሮይስ በ1863 በእንግሊዝ ጸጥ ባለች መንደር ባልዋልተን ተወለደ። አባቱ ሚለር ደግ ታታሪ ግን እየታገለ ነበር። ወፍጮ ቤቱ ገንዘብ አላገኘም፣ ዕዳዎች ተከማችቷል። ሄንሪ ገና የ9 ዓመት ልጅ እያለ አባቱ ሁሉንም ነገር አጣ። ቤተሰቡ ከቦታ ወደ ቦታ ተንቀሳቅሷል፣ ምግብ ፍለጋ፣ ተስፋ ፍለጋ እና ገንዘቡ በመጨረሻ ሲያልቅ ሄንሪ ለትምህርት ቤት ያልደረሰ ልጅ ወደ ሥራ ተላከ። መጫወቾች የሉም፣ ምንም ትምህርቶች የሉም፣ ጋዜጦችን ለረጅም ሰዓታት መሸጥ ብቻ። በብርድ ብዙ ኪሎ ሜትሮች ይራመዳል፣ አንዳንዴም በባዶ እግሩ፣ አንዳንዴም በረሃብ፣ ሁልጊዜ ድካም ላይ ነው። ግን ያኔ እንኳን የማወቅ ጉጉት ነበረው። ማሽን ባየ ቁጥር አይኖቹ ያበራሉ። ለምን እንደሚሰራ፣ እንዴት እንደሚሰራ ማወቅ ፈለገ እና በጥልቀት አንድ ቀን አለመ የራሱ የሆነ ነገር መገንባት። በ15 ዓመቱ ሄንሪ በባቡር ኩባንያ ውስጥ ተለማማጅ ሆኖ የመጀመሪያውን እውነተኛ ስራውን አገኘ። ወለሎችን ይጠርጋል፣ መሳሪያዎችን ዘይት ይቀባል፣ ሞተሮችን ያጸዳል። ነገር ግን ሌሎቹ ሲያማርሩ ሄንሪ እንዴት እንደሚሰሩ ይመለከት ነበር። በማየት ብቻ ዕውቀት መቅሰም ጀመረ። የኩባንያው መሐንዲሶች አንድ ሰከንድ ያላባከነውን ጸጥ ያለ ልጅ ያስተውሉ ጀመር። ከመካከላቸው አንዱ በአንድ ወቅት ያ ልጅ ሮይስ ለተአምራት የተሰሩ እጆች አሉት አለ። ተአምራት ግን ቀላል አይደለም። ከ3 ዓመታት በኋላ ኩባንያው ካሁን በኋላ ሊከፍሉ አቅም እንደሌለው ነግረውት ከሥራ አሰናበቱት። በጣም አዘነ። ስራ የለም፣ ትምህርት የለም፣ እሱን የሚደግፍ ቤተሰብ የለም። ሄንሪ ሮይስ ግን ተስፋ አልቆረጠም። ወደ ለንደን ሄደ። በኪስ ውስጥ ጥቂት ሽሊንግ ብቻ ይዞ ትንሽ ክፍል ተከራይቶ ሌሊትና ቀን የኤሌክትሪክ በሮችና መብራቶችን በመጠገን ይሰራ ነበር። አንዳንድ ጊዜ ዳቦና ሻይ ብቻ ይበላል፣ አንዳንድ ጊዜ ምንም አይበላም። ግን ስራውን አላቆመም። እያንዳንዱን ሳንቲም፣ እያንዳንዱን ኃይል፣ ወደ አእምሮ የመጣውን እያንዳንዱን ሐሳብ ቆጥቧል እና ከዚያ ከጓደኛው ጋር የራሱን ኩባንያ ኤፍኤች ሮይስ ኤንድ ካምፓኒ ፈጠረ። ጥቃቅን የኤሌክትሪክ ዕቃዎችን፣ ከዚያም ጄኔሬተሮችን እና ትናንሽ ሞተሮችን ሰርቷል። ንግዱ ማደግ ጀመረ። ሰዎች ትኩረቱን በዝርዝር ማስተዋል ጀመሩ። እያንዳንዱ ሽቦ በትክክል ተቀምጧል። እያንዳንዱ ጠመዝማዝ ፍጹም ጥብቅ ነው። አንድ ሕግ ነበረው፣ በደንብ መስራት ወይም በጭራሽ አለመጀመር። ያ ሕግ በኋላ ላይ በምድር ላይ ካሉት ታላላቅ የመኪና ብራንዶች አንዱን ይገልጻል። ከዓመታት በኋላ በ1901 ሄንሪ ሕይወቱን ለዘላለም የሚቀይር ነገር አየ። መኪና። እሱ መንዳት ብቻ አልፈለገም፣ ሊገነባው ፈለገ፣ ግን የተሻለ ከምቾት ጋር። ስለዚህ ምንም አይነት መደበኛ ስልጠና ሳይወስድ የምህንድስና ዲግሪ ሳይኖረው ሄንሪ ሮይስ የመጀመሪያውን መኪና መስራት ጀመረ። 1904 መኪናው ዝግጁ ነበር። ከመንቀጥቀጥ ይልቅ የሚሸራተት ትንሽ ጸጥ ያለ የሚያምር ማሽን። ሰዎች ሲያዩት በአንድ ሰው የተሰራ ነው ብለው ማመን አቃታቸው። ያኔ ነው ዕጣ ፋንታው የገባው። ቻርለስ ሮልስ የተባለ ሀብታም የመኪና አከፋፋይና ጀብደኛ ስለ ሮይስ ፈጠራ ሰምቶ ያገኘው ፈለገ። ሮልስ መኪናውን ሲያይ ሁለቱንም ሕይወታቸውን የሚቀይር 6 ቃላትን ብቻ ተናግሯል። ሚስተር ሮይስ የበለጠ መስራት አለብን። እና ከዚያ ሌጀንዱ ተወለደ። ሮልስ ሮይስ አንድ ሰው ድህነትና ረሃብ ሲያስቸግረው የነበረ፣ አንድ ሰው ሀብታምና ባለስልጣን የነበር አንድ ላይ ቅንጦትን ለዘላለም የሚገልጽ የምርት ስም ፈጠሩ። ሮልስ ግንኙነትና ገንዘቡ ሲኖረው፣ ሮይስ ደግሞ ችሎታ ነበረው። እያንዳንዱ ጠርዝ፣ እያንዳንዱ ኩርባ፣ የመኪናው እያንዳንዱ ኢንች ከዚህ በፊት ማንም አይቶት በማያውቀው አባዜ ነው የተሰራው። ሞተሮቹን በማዳመጥ ሰዓታትን ያሳልፋል። የላቀ ብቃትን የፈለገው ለዝና ሳይሆን ሰዎች የተሻለ ይገባቸዋል ብሎ ስላመነ ነው። እንደ አውሮፓውያን አቆጣጠር በ1907 ሮልስ ሮይስ ሲልቨር ጎስት የሚባል በጣም ለስላሳ፣ ጸጥ ያለ፣ በጣም አስተማማኝ መኪና ሰሩ። እናም ሰዎች በዓለም ላይ ምርጥ መኪና ብለው ይጠሩታል። ሳይሰበር በመቶዎች የሚቆጠሩ ኪሎ ሜትሮችን ሊጓዝ ይችላል። ይህም ሌላ መኪና በወቅቱ ማድረግ አይችልም። የሀብት፣ የስልጣንና የክብር ምልክት ሆነ።
ነገስታት ይፈልጉት ነበር። ዓለም ሙሉ ይፈልገው ነበር። ነገር ግን ከእያንዳንዱ አንጸባራቂ ጌጣጌጥ ጀርባ፣ ከእያንዳንዱ የቅንጦት ምልክት ጀርባ አሁንም ያው ልጅ ነበር በአንድ ወቅት ጋዜጦችን ይሸጥ የነበረው። ሆኖም ሮልስ ሮይስ ወደ ኢምፓየር ሲያድግ ህይወት ፍትሃዊ አልነበረም። እንደ አውሮፓውያን አቆጣጠር በ1910 ቻርልስ ሮይስ በአሳዛኝ ሁኔታ በአውሮፕላን አደጋ ሞተ። ገና 32 ዓመቱ ነበር። ሮይስ ልቡ ተሰበረ፣ ግን ከመቼውም ጊዜ በበለጠ መስራቱን ቀጠለ። ምክንያቱም ለእሱ ሮልስ ሮይስ ኩባንያ ብቻ አልነበረም፣ ቃል ኪዳን ጭምር። የትም ብትጀምር ጊዜ የማይሽረው ነገር መፍጠር እንደምትችል ቃል መግባት። በህመም በድካም ብዙ ጊዜ ከመጠን በላይ እየሰራ አዙሮት ይወድቃል፣ ግን አላቆመም። ዶክተሮች እንዲያርፍ ሲነግሩት እንኳን ገና ከኔ ብዙ ነገር ይጠበቃል እያለ ይፈጋ ነበር። ከዓመታት በኋላ ጤንነቱ መበላሸት ሲጀምር ሮይስ በአትክልት ውስጥ ተቀምጦ አዳዲስ ዲዛይኖችን ይስል ነበር። ካሁን በኋላ መገንባት አይችልም። እጆቹ በጣም ደካማ ነበሩ። አእምሮ ግን ማለም አላቆመም። ለተለማማጆች የሚያውቀውን ሁሉ አስተምሯል። እንዴት እንደሚገነቡ ብቻ ሳይሆን ለምን እንደሆነ አሳያቸው፣ ነገራቸው። እንደ አውሮፓውያን አቆጣጠር በ1933 ሄንሪ ሮይስ ከዚህ ዓለም በሞት ተለየ። ለዘመናት የሚያልፈውን ውርስ ትቶ ሄደ። ልጅ አልነበረውም፣ ሀብት አልነበረውም፣ ዝና ፈላጊ አልነበረም። አንድ ዘላቂ ምልክት ብቻ፣ የሮልስ ሮይስ ስም። ምንም ያልነበረው ልጅ ሁሉንም ነገር ገንብቷል። ሄንሪ ሮይስ የቅንጦት ሥራ በገንዘብ እንደማይጀመር አረጋግጧል። በራዕይ ይጀመራል፣ ከዲሲፕሊን ጋር፣ ከልብ ጋር። ራስን የምትጠራጠር ከሆነ ይህንን አስታውስ። ጫማ መግዛት የማይችል ልጅ በዓለም ላይ በጣም የቅንጦት መኪና ሰራ። በእድል አልነበረም፣ ወጥሮ በመስራት እንጂ። እና ሮልስ ሮይስ መኪና ብቻ ሳይሆን የሰው አቅም ምልክት ጭምር ነው። ስለዚህ በሚቀጥለው ጊዜ አንድ ሰው ሲነዳው ታያለ፣ ከጀርባ ያለውን ስም አስታውስ። የገዛው ቢሊዮነር ሳይሆን የገነባው ምስኪን ልጅ። ሄንሪ ሮይስ አሁን እንኳን ከብዙ አስርተ ዓመታት በኋላ ቃላቶቹ እስካሁን በተገነቡት ድንቅ ስራዎች ሁሉ ያስተጋባሉ። ምንም የሌለው ልጅ የማይሞት ህልም ገነባ። ይህ ታሪክ ከተመቻችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረግ እንዳይረሳ። ሁላችሁም ባላችሁበት ቦታ ምችት ይበላችሁ። ቀጣይ የማንን ታሪክ ይዘንላችሁ እንምጣ? ኮሜንት ላይ አስቀምጡልን።